ህጎች በዓለም ዙሪያ ስርዓትን ያስጠብቃሉ። ግን አንዳንድ ጊዜ እነሱ ራሳቸው ስርዓት የለሽ ሊሆኑ ይችላሉ። ዛሬ የምንጎበኛቸው 10 ሀገራት አእምሮን የሚፈታተኑ ህጎችን ይዘውልን መጥተዋል። ከባድ ወንጀል ሊያስቀጣ የሚችል ቀላል የዕለት ተዕለት ድርጊት ምንድነው? ወደ 10 እብድ ህጎች ዓለም እንግባ። አንደኛ፣ ጣሊያን የቢኪኒ ህግ። ጉዟችንን እንጀምር። ከውቢቷ ጣሊያን በተለይም በትሮፒያ ከተማ ውስጥ አስገራሚ ህግ አለ። ህጉ እንዲህ ይላል: ከመጠን በላይ ወፍራም የሆኑ ሰዎች ቢኪኒ መልበስ ክልክል ነው። የከተማዋ ምክር ቤት ይህንን ህግ ያስቀመጠው ለህዝብ ስነ ምግባር እና የከተማዋ ውበት ደረጃ ነው። አስቡት፣ ህጎች የፋሽን ፖሊሲ ሆነው የሰውን የሰውነት ቅርጽ የሚቆጣጠሩበት ሁኔታ። ይህ ምን ያህል በግለሰብ ነፃነት ላይ ጣልቃ የሚገባ እንደሆነ አስቡ። ሁለተኛ፣ ጃፓን የሜታቦ ህግ። አሁን ደግሞ ወደ ጃፓን እንሻገር። እዚህ ያለው ህግ ደግሞ የወገብ ስፋትን ይቆጣጠራል። ሜታቦ ህግ የሚባለው ይህ ደንብ ከ40 ዓመት በላይ ለሆኑ ዜጎች ወገብ መለኪያ ያስቀምጣል። ህጉ ዓላማው የመንግስትን የጤና እንክብካቤ ወጪ ለመቀነስ ነው። ባትቀጣም እንኳን ወገብህ ከህጉ ካለፈ ድርጅትህ ቅጣት ሊጣልበት ይችላል። ይህ የሚያሳየው ጃፓን ውስጥ ህጎች የሰዎችን የአመጋገብ ዘይቤ ውስጥ ገብተው ስርዓት ማስፈን እንደሚችሉ ነው። ሶስተኛ፣ ስዊዘርላንድ የሽንት ቤት ማፍሰስ ህግ። ወደ ጸጥተኛዋ ስዊዘርላንድ እንሂድ። እዚህ ዘመናዊ የሌለ የሚመስል ህግ አለ። በተለይ በጋራ ህንፃዎች ውስጥ የምትኖር ከሆነ ከሌሊቱ 10 ሰዓት በኋላ ሽንት ቤት ማፍሰስ በህግ ክልክል ነው። ምክንያቱ የድምጽ ብክለት። ስዊዘርላንዳውያን ለጎረቤቶቻቸው ሰላማዊ እንቅልፍ ከመጠን በላይ ዋጋ ይሰጣሉ። የውሃው ፍሰት ድምጽም የሌሎችን ሰላም ይረብሻል ተብሎ ይታሰባል። ይህ ህግ ምን ያህል ለጎረቤት ሰላም ቅድሚያ እንደሚሰጥ ያሳያል። አራተኛ፣ ታይላንድ ገንዘብ መርገጥ። አሁን ደግሞ ወደ ታይላንድ እንሻገርና ለምን ህጎች ስሜታዊ እንደሚሆኑ እንይ። ታይላንድ ውስጥ ገንዘብህን መርገጥ ወይም ማበላሸት ፍጹም ክልክል ነው። ምክንያቱም የታይላንድ ገንዘብ በላዩ ላይ የንጉሱን ምስል ይዟል። ስለዚህ ገንዘቡን መርገጥ ወይም ማበላሸት እንደ ንጉሳዊ ክብርን መንካት ይቆጠራል እና እስከ 15 ዓመት እስራት ሊያስቀጣም ይችላል። የህግ ምንጭ የገንዘብ ጥበቃ ሳይሆን ብሔራዊ ክብር መሆኑን ያሳያል። አምስተኛ፣ ግሪክ የሂል ጫማ ክልከላ። አሁን ወደ ጥንታዊቷ ግሪክ እንዝለቅ። እዚህ ደግሞ ፋሽንና ታሪክ ይጋጫሉ። በግሪክ ጥንታዊ ቦታዎች ላይ የሂል ጫማ መልበስ ክልክል ነው። ምክንያቱ ግልጽ ነው። የሹል ጫማ ተረከዝ በሺህ ዓመታት ዕድሜ ባላቸው ድንጋዮችና ወለሎች ላይ ዘላቂ ጉዳት እንዳያደርስ ለመከላከል ነው። የጥንት ስልጣኔዎች ውርስ ጥበቃ ከዘመናዊ ፋሽን ነፃነት በላይ ቅድሚያ ይሰጠዋል። ስድስተኛ፣ ሲንጋፖር የማስቲካ ክልከላ። በመጨረሻ ወደ ንጽህናዋ ዋና ከተማ ወደ ሲንጋፖር እንሂድ። ሲንጋፖር ውስጥ ማስቲካ መሸጥና ማስመጣት ፍጹም ክልክል ነው። ምክንያቱ ማስቲካ በህዝብ ቦታዎች ላይ ስለሚጣበቅ የከተማዋን የንጽህና ወጪ በእጅጉ ከፍ ስላደረገው ነው። ሲንጋፖር ለንጽህናዋ የሰጠችው ዋጋ ማስቲካን በከተማዋ ሙሉ በሙሉ መከልከል ነው። መንግስታት ለንጽህና ሲሉ ምን ያህል ርቀት መሄድ እንደሚችሉ ያሳያል።
7ኛ ፈረንሳይ የአሳማ ስም። አሁን ወደ ፈረንሳይ እንሂድና እስካሁን ካየናቸው ሁሉ አስቂኙን ሕግ እንመልከት። በፈረንሳይ ውስጥ የአሳማዎችን ስም ናፖሊዮን እንዳይሉ ክልክል ነው። ይህ ሕግ ታላቁን መሪ ናፖሊዮን ቦናፖርቴን ለማዋረድ እንዳይሆን ተብሎ የተደነገገ ነው። ሕጉ በተግባር እንዴት እንደሚፈጸም ግልጽ ባይሆንም ሕጎች አንዳንድ ጊዜ የታሪክን ስሜታዊነትና ብሔራዊ ኩራትን ለመከላከል ጥቅም ላይ እንደሚውሉ ያሳየናል። 8ኛ ሳሞአ የልደት ቀን መርሳት። አሁን ደግሞ ፍቅር የሕግ ጉዳይ ወደሚሆንበት ሳሞአ እንሻገር። ሳሞአ ውስጥ የራስህን ሚስት የልደት ቀን መርሳት ሕገወጥ ነው። በሕጉ መሰረት ባልየው ሊቀጣ ይችላል። ይህ አስገራሚ ሕግ ቀልድ ቢመስልም ከሕጉ ጀርባ የቤተሰብ እሴቶችና ለሴቶች ክብር የመስጠት ጠንካራ ማህበራዊ ግፊት አለው። ሕጎች የግል ግንኙነቶችን ለመቆጣጠር መሞከራቸውንም ያሳየናል። 9ኛ ዩናይትድ ኪንግደም የጦር ትጥቅ። ወደ ዩናይትድ ኪንግደም እንግባ። እዚህ ከ700 ዓመታት በፊት የተደነገገ ሕግ አለ። ሕጉ እንዲህ ይላል። ፓርላማ ውስጥ በጦር ትጥቅ መግባት ክልክል ነው። ሕጉ ፓርላማን ከውስጣዊ ጥቃትና ወታደራዊ ኃይል ለመጠበቅ በ1313 ዓመተ ምህረት ተደንግጓል። ምንም እንኳን ዛሬ የማይተገበር ቢሆንም ሕጉ የፓርላማን ሉዓላዊነት የሚያሳይ ታሪካዊ ምልክት በመሆኑ አልተሻረም። 10ኛ ካናዳ የሳንቲም ገደብ። በመጨረሻም ወደ ካናዳ እንሂድና የዘመናችንን ሕግ እንመልከት። በካናዳ ሕግ መሰረት በግዢ ላይ የአንድን ንጥል ነገር ዋጋ ለመክፈል ጥቅም ላይ የሚውለው የሳንቲሞች ብዛት ሕጋዊ ገደብ አለው። ለምን? ሕጉ የተደነገገው የንግድ ልውውጥን ለማፋጠን ነው። የአንድን ዕቃ ሙሉ ዋጋ በትንንሽ ሳንቲሞች ለመክፈል መሞከር ንግድን ስለሚያስተጓጉል ሕጉ ይገድባል። ሕጉ የገንዘብን ሕጋዊነትና ተግባራዊነት የሚለይበት ዘመናዊ መንገድ መሆኑ ነው። ከቢኪኒ ክልከላ እስከ አሳማ ስም ድረስ ያሉትን አስገራሚ ሕጎች አየን። እነዚህ ሕጎች የሚያሳዩት የዓለም መንግስታት ስርዓትን ለማስፈን የሚጠቀሙባቸው መንገዶች ምን ያህል የተለያዩና አንዳንድ ጊዜም ምክንያታዊ ያልሆኑ ሊሆኑ እንደሚችሉ ነው። የሕግ ምንጭ ሁል ጊዜም አመክንዮ አይደለም። አንዳንድ ጊዜ ጥልቅ ታሪክ፣ ብሔራዊ ኩራት ወይም የሰላም ፍላጎት ነው። አሁን ተራው እናንተ ነው። እጅግ በጣም ያስገረማችሁ የትኛው ሕግ ነው? አስተያየታችሁን ከታች ጻፉልኝ። ቻናሉን ሰብስክራይብ በማድረግ የቢኒ ዓለም ዳሰሳ ቤተሰብ ሁኑና በሚቀጥለው ቪዲዮ በሌላ አስገራሚ ጉዞ እንገናኛለን። መልካም ጊዜ።